እሺ አሁን ደግሞ ቀጥለን ያለውን ነገር እንመለከታለን። ሁለተኛው የሚናገረው ሀሳብ ምንድነው? በጸጋ እንጂ በስራ ድነት እንደሌለ መጽሐፍ ቅዱሳችን ይነግረናል ማለት ነው። ለዚህም ደግሞ በጣም ብዙ ሀሳቦች መጽሐፍ ቅዱስ ላይ ይገኛሉ። ከዚህ መካከል የመጀመሪያው አንዱ የሚሆነው ኤፌሶን ምዕራፍ 2 ከ8 እስከ 9 ላይ ያለው ቃል ሲናገር ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ እንጂ እናንተ አይደለም፣ ማንም እንዳይመካ በስራ አይደለም ብሎ ይናገራል። እዚህ ጋር ስናወራ ሁለት አይነት ነገሮች አሉ። ጸጋና እምነት የምንላቸው ነገሮች አሉ። ጸጋ ብለን የምንጠራው ደህንነትን ያገኘነው በነፃ መሆኑን የሚናገር ነው። እንዲሁም ደግሞ ደህንነት ለማግኘት የምንከፍለው ዋጋ ለመኖሩ የቱንም ያህል መልካም ስራ ብንሰራ ውስጣዊ ሰውነታችን ካልነጻ እግዚአብሔርን ማስደሰት እንደማንችል የሚናገር ሲሆን፣ እምነት የሚለው ደግሞ ያንን ጸጋ መቀበላችንን የሚያመለክት እንዲሁም ደግሞ ይህን እምነት የምንቀበለው ደግሞ መስማት እንደሆነ የምንሰማው ደግሞ ከእግዚአብሔር ቃል እንደሆነ መጽሐፍ ቅዱሳችን ይነግረናል ማለት ነው። ይህ እምነት የሚለው ቃል ሰው ደህንነትን ክርስቶስ ኢየሱስ ባለው እምነት እንደሆነ የሚናገር ነው ማለት ነው። ሌላው ሀሳብ ስንመለከት ገላትያ 2 ቁጥር 16 ላይ ነገር ግን ሰው በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችንን በሕግ ስራ ሳይሆን በክርስቶስ እምነት እንዲጸድቅ ዘንድ በክርስቶስ ኢየሱስ አመናል ብሎ ይናገራል። ሰው እዚህ ጋር የሚናገረው ሀሳብ ሕግን በመጠበቅ ብቁ እንዳልሆነ ወይም ብቁ እንደማያደርግ ነው የሚናገረው። ሰው ሕግን በመጠበቅ ሊድን እንደማይችል፣ ጻድቅ የሚባሉት ደግሞ በክርስቶስ ኢየሱስ በማመን ብቻ ጻድቅ መባል እንደምንችል የሚያመለክት ነው ማለት ነው። እና ለደህንነት የሚያስፈልገው መልካም የሆነ ነገር ሁሉ ከእግዚአብሔር ጸጋ የሚመጣ እንደሆነ ወይም ደግሞ ከእግዚአብሔር ፍቅር የተነሳ እንደሆነ እንዲሁም ደግሞ ክርስቶስ ስለሞተልን ጻድቃን ሆነን እንጂ እንደተፈረደበት ሰው እንደማንቆም ይናገራል ማለት ነው። ታዲያ ለዚህ ነገር ምን ማድረግ አለብን የሚለውን ነገር ስንመለከት በክርስቶስ ኢየሱስ ማመን ያለብን። ለማመን ደግሞ እምነት የሚለው ቃል እጅን ዘርግቶ የእግዚአብሔርን የጸጋ ስጦታ መቀበል ሲሆን ስናምን የእሱን ጽድቅ እንደምንቀበል ምንም ጥፋት እንደሌለብን ጻድቅ ተብለን እንደምንቆጠር መጽሐፍ ቅዱሳችን ይነግረናል ማለት ነው። በዛም አያይዞ ጻድቅ ሰው ለመዳን ጻድቅ መጀመሪያ መባል እንዳለበት፣ ጻድቅ ለመሆን ደግሞ እምነት እንደሚያስፈልግ፣ ለማመን ደግሞ የእግዚአብሔርን ጸጋ መቀበል እንደሚያስፈልግ ይነግረናል። ሶስተኛው ሀሳብ ስንመለከት ገላትያ ምዕራፍ 3 ቁጥር 11 ላይ ስንመለከት ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጽ ነው ብሎ ይናገራል ማለት ነው። ማንም ሕግን በመፈጸም እንደማይጸድቅ፣ ምክንያቱም የትኛውም ሰው ቢሆን ሁሉን ሕጎች የጠበቀ ሰው ሊጠብቅ የሚችል ሰው ስለሌለ ማንም በሕግ ፈጽሞ መዳን እንደማይችል ይናገራል ማለት ነው። ሌላው ሀሳብ ስንመለከት ገላትያ ምዕራፍ 5 ቁጥር 4 እስከ 5 ስንመለከት በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ በጸጋ ወድቃችኋል። እኛ ከመንፈስ እምነት የጸደቀን ተስፋ እንጠባበቃለንና ብሎ ይናገራል። ሰዎች ለሚናገረው ነገር ሰው ሕግ በክርስቶስ ኢየሱስ በኩል መፈጸሙን ማመን መቻል እንዳለበት፣ ሰው ደግሞ ሕግን ሲከተል ጸጋን እንደሚጥል፣ እንዲሁም ደግሞ ጻድቅ የተባልነው በእግዚአብሔር መንፈስ አማካኝነት በእምነት እንደሆነ ሰው ልጅ መረዳት ይገባዋል ማለት ነው። ሌላው ገላትያ ምዕራፍ 2 ቁጥር 21 ላይ የእግዚአብሔርን ጸጋ አንጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ብሎ ይናገራል ማለት ነው። እንደገና ደህንነትን ጳውሎስ ነው እዚህ ጋር የሚናገረው እና እንደገና ደህንነትን ለማግኘት ግን አልፈጽምም ብሎ ነው ጳውሎስ የሚናገረው። ሰው በሕግ በኩል ቢድን ኖሮ ክርስቶስ ኢየሱስ መሞት አልነበረበትም ወይም ደግሞ ከሰማይ መምጣት አልነበረበትም ነበር። ስለዚህ ሰው ሕግን በመጠበቅ እንደማይችል ይናገራል ማለት ነው። እና በጣም ብዙ ሀሳቦች አሉ መጽሐፍ ቅዱስ ላይ። ሮሜ ምዕራፍ 10 ቁጥር ከ3 እስከ 4 ስንመለከት የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም፣ ለሚያምኑ ሁሉ ጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ብሎ ይናገራል። ሌላው ደግሞ ቲቶ ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ብሎ ይናገራል። እዚህ ጋር ሀሳባችንን ጠቅለል ስናደርገው ሰው የትኛውም አይነት ሕግ በመፈጸም ራሱን ማዳን እንደማይችል፣ ክርስቶስ ኢየሱስ የፈጸመለት በመስቀል ላይ በፈጸመለት ስራ በማመን ብቻ መጽደቅ እንደሚችል
ይነገራል ማለት ነው። እግዚአብሔር ይባርካችሁ። በዚህ ቻናል ላይ የተለያዩ አይነት የመጽሐፍ ቅዱሳዊ ትምህርቶችን እንዲሁም ጌታ ኢየሱስ ክርስቶስ ለመዳን ስንል ማወቅ ካሉብን ነገሮች፣ መጽሐፍ ቅዱስ ካሉ ውስጥ እውነታዎች እንዲሁም ደግሞ ተከታታይ የሆኑ የመጽሐፍ ቅዱስ ትምህርቶችን እንማራለን እና ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ለሌሎቹም ደግሞ ሼር በማድረግ የዚህ ቻናል ሰፖርተር እንዲሆኑ በአክብሮት እጠይቃለሁ። እግዚአብሔር ይባርካችሁ።